السلام عليكم ورحمة الله وبركاته. مسك دايكم نبنا حد احترام لي أمدر مسلمين أمتك منا تنتونو سلام من دينا السلام عليكم ورحمة الله وبركاته لالو كلكم مسلم ወንድሞችና እህቶቼ ሰላም ብያለሁ። ትንሽ ለማስታወት ፈልጌ ነው። ፈዘክር ፈኢነ ዚክራ ተንፈዑል ሙስሊሚን ተንፈዑል ሙእሚኒን አስታውሱ፣ ማስታወሱን ሙእሚኖችን ይጠቅማልና ረሱል ዓለይሂ ሰላቱ ወሰላም። ስለዚህ ሁላችንም የቻልን ያህል ማስታወት ስለሚያስፈልገን ማለት ነው። ትንሽ ደርስ አብረን እንቀራለን፣ እናዳመጣለን። አብረን እንድታዳመጡና እስከ መጨረሻው አብረው እንድትሆኑ በአክብሮት ጠይቀዋለሁ። ሼር ላይክ አድርጉልኝ፣ ሌሎች ወንድሞችን እንዲደርስ ሂዳያ ሰበብ ሊሆንም ስለሚችል ለአንድ የሆነ ሰው የሂዳያ ሰበብ ሊሆን ስለሚችል ተጠቃሚ ሁላችን ተጠቃሚ እንሆናለን። አላህ ተጠቃሚ የሚጠቀሙት ያድርገን። بالله التوفيق. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الدرس الأول يمجمر درس أركان الإسلام نو ركني مسصو يسلمنا ركنوች የሚነግር ይሆናል። بيان أركان الإسلام الخمسة وأولها وأعظمها شهادة أن لا إله إلا الله وأن محمد رسول الله مالتنا بالشرح معنى هي مع بيان شروط لا إله إلا الله. የኔ ወንድሞችና እህቶቼ በያኑን ግልጽ የሚያደርግ ነውና አርካኑል ኢስላም እስልምና ሩክን ምሰሶዎች ግልጽ የሚያደርግ ነው። አልኸምሰ አምስት ማለት ነው። አርካን ማለት አምስት ሩክን አለው ማለት ነው። ወአወሉሃ የመጀመሪያው አዕዘሙሃ ትልቁ እና የመጀመሪያውና ትልቁ ማለት ሸሃደቱ አላ ኢላሃ ኢላላህ ከአላህ በስተቀር ሌላ የሚመለክ አምላክ የለም ብለህ ምስክር መስጠት ነው። ኢላላህ ከሱ በስተቀር ከሱ ውጭ። ወአነ ሙሐመድ ማለት ረሱሉላህ የአላህ መልእክተኛ መሆኑን መመስከር ማለት ነው። የመጀመሪያና ትልቁ ይሄ ነው። بالشرح شرح معنى هي مع بيان شروط لا إله إلا الله يمجمر لا إله إلا الله شرط يمجمر شرط مهون يمياسي مالته. ومعناها معنى لا إله إلا الله كالله لا أملاك إلا مالت نفيا مغفاتنا جميعا كلهم ما يعبد من دون الله كالله وجه يمين ملكت كله مغفاتنا إلا هو كسو بستقر مالتنا كلهم سجدات عبادة يمسسلت كله ብዙ ናውዖች አለና ለአላህ ብቻ ነው የሚገባው። ሙሽቢተን በተጠንቀቅ العبادة لله تتنقق لا هنا لا الله مدرك አለበት عبادة ሁሉ ማለት ነው። وحده ብቻው لا شريك له ምንም ብጤ የለውም ማለት ነው። አላህ ሱብሓነሁ ወተዓላ ከሱ ውጭ ምንም ብጤ የለም። ስለዚህ ይህንን ማመን አለብን። وأما الشروط الشروط لا إله إلا الله فهي العبادة منافي للجهل واليقين منافي للشك والإخلاص المنافي
በሁሉም ላይ መግፋት የምታደርገው ነገር ማለት ነው። ወልኢኽላስ በልብ ውስጥ ጠበቅ አድርገህ በልብ ላይ መያዝ ሙናፊቅ ለሽርክ ከሽርክ የመሳሰሉት ለመጋራቱ የመሳሰሉት ሰዎች አሁን የሚጋሩት ሁሉ መግፋትና መቶ ወስድቁ እውነተኝነት ሙናፊ ለልከذብ ውሸትም ደግሞ መግፋት ነው። ወላ መሐበቱ ሙናፊቅ የሙናፊቅና ሙናፊቆች ፍቅር ደግሞ መቶ መግፋት للبغض وانقياد المنافي للترك والقبول المنافي للرد والكفر بما يعبد من دون الله كالله من ملكته الله يللي نجر مهونون مواقع اللبت وندموچنا የሰማይ የምድር የቀደመው ጌታ የሚቀራው ጌታ አንድ አላህ ብቻ ነው። የማይሞት ሕያው የሆነው የማይንቀለፋ አንድ ደቂቃ የሚተኝ ሰውና የሚንቀለፋ ሰው ከሆነ ምሳሌ ላነሳውና እዚህ ላይ ልደመደም ፈልጌ ነው። አንድ ሰው ቆሞ የሆነ እቃው ላይ ውሃ ወይም ወተት ይዞ ቆም ከተባለ ስንት ሰዓት ሊቆም ይችላል? ሳያስፈስስ ትንሽ ካንቀለፋው በኋላ ያንን ነገር ይፈሳል፣ ፈሶ ነው የሚገኘው። ስለዚህ የማይንቀለፋ አንድ ደቂቃ እንኳን የማይንቀለፋ ጥያቄ መልስ የሚሰጥ ጌታ ከሁሉም ቀድሞ ከሁሉም የሚቀራው ጌታ ማለት ነው። የቂያማ ቀን ፍርድ በእጁ የሆነው ጌታ በሰማይም በምድርም ሁሉም የሞተው ሐይ የሚያደርግ ጌታ ዝናብም የሌለበት ደርቆ ያለው መሬት ላይ ዝናብ አውርዶ ሐያ የሚያደርግ ጌታ አረንጓዴ ቅጠላ ቅጠል የተሞላበት መሬት ደግሞ በትንሽ ቆንዲ በኋላ ደረቅ እንደሞተ የሚያደርግ ጌታ አንድ አላህ ብቻ ነው። ስለዚህ ይህንን የሚያስፈልገን ከዲን ከእስልምና የሚያስፈልገን